ሰላም እንዴት ናችሁ ጓደኞቼ? እኔ ያለሁላችሁ እንግዲህ ሩታና ኢሳቅ ዛሬም ማለት ነው በድጋሚ መጥተዋል። የካናዳ ነገር የቱ ጋር ደረሰ? እኛ ይኸው ቀኑን እየቆጠርንልሽ ማለት ነው። ነገ ሳምንቱ ደርሷል። ሐሙስ ዕለት ነው የዛሬ ሳምንት ነው ብለሻል። ነገ ሳምንት ነው። በረራሽ ግን ስንት ሰዓት ላይ ነው? ጠዋት ነው ወይ 12 ሰዓት ነው? ነገ ማለት ነው። በረራውን እንጠብቃለን ማለት ነው። በጠዋት ተነስተ ስልካችን እናያለን ማለት ነው። ስለዚህ በረራው የቱ ጋር ደረሰ? እዚህ ጋር ደግሞ ኢሳቅን ያመጡት ማለት ነው የካናዳውን ድራማ ለማራሳት ነው። እናንተ ጅልጅላንፎች ማለት ነው የምትጃጃሉት ከዚች ውሸታም ሴትዮ ጋራ ማለት ነው። እዚህ ጋር ደግሞ ማለት ነው እምነት ንግድ አይደለም። ዛሬ ኢጃብ ለብሰሽ መተሽ ማለት ነው ነገ ደግመሽ ማትለብሺ ነገር ለምን ለበሽው ማለት ነው። ኢጃብ ንግድ አይደለም። እዚህ ጋር ደግሞ ማለት ነው ኢጃቡን ከምትለብሽ እንደ እምነትሽ ጸጉርሽ ላይ ማለት ነው ነጠላውን ጣል ብታደርጊ ኖሮ አሪፍ ነበር። በቃ ለቪዩና ለላይክ ለማልቀም አባያ ከነ ኢጃብ ለብሳ መጣች ማለት ነው። ይሄ እኮ ላይክና ሳብስክራይስ ቪዩ ምናምን ለመልቀም ነው እንጂ እምነቱ ወዳ አይደለም የለበሰችው ማለት ነው። እዚህ ጋር ደግሞ ማለት ነው አይታችኋል። ባለፈ አቡበክርና ቴዲ አፍሮም ኢንተርቪ ስታደርጎ ማለት ነው። እንደዛ ከሆነ ለምን ያለበሰችውም ታዲያ እሷ እልም ያለ ሰው ራሱ ስትቀበለው ኢንተርቪ ስታደርገው ለምን ሂጃብ ለብሳ አልጠበቀችም ታዲያ? እነዚህ ደግሞ ማለት ነው ሽልጥልጦች ሩታና አብርሃም የተባሉ በራሳቸው ቤንጤ ሆኖ ኦርቶዶክስ ነን ብሎ መስቀል ለብሰው ይነግዳሉ ማለት ነው። በእምነትም ይነግዳሉ፣ በክብራቸውም ይነግዳሉ። እዚህ ጋር ባለፈ መስቀሉን ጥላ መጣች። ተመልካች ነው እንዴ? ለተመልካች ብላ ነው እንደምትለብሰው። እናንተ ተመልካች ምን አገባችሁ ማለት ነው? ከፈለገች ትልበስ፣ ካልፈለገች አትልበስ። ስለ ሰው ሃይማኖት ምን አገባችሁ ማለት ነው? እዚህ ጋር ምን አገባችሁ? ሊበሺ እንዴት መስቀልሽን አወለቅሽ? ከዛም በሁለተኛ ቀን ለብሳ መጣች ማለት ነው። ይሄ ምንድን ነው የሚያገፋፉት? ኦዴስ ነው። ከዚህ በፊት ልጁ ተናግሯል። እኔ ከዚህ በፊት የማደርገው ነገር በሰው ግፊት ነው ብሎ አብርሽ ካሜራ ደቅኖ መጥቶላቸዋል ማለት ነው። እዚህ ጋር ደግሞ ኢሳቅ ማለት ነው ባለፈ ትናንትና ነው እንጂ ከትናንትና ነው። እነሱ እኮ ከካሜራ ጀርባ ናቸው። ጽጌ ስትፈትነው ማለት ነው ፈተና መሆኑ እኮ ያውቃል ማለት ነው። እዛ ጋር አውዙ ብላ ወዱ አለኝ እንዳትነካኝ ምናምን የምትለው ማለት ነው። አንተ ሽልጥልጥ ሩታማን አላልክ አደረገለክ ማለት ነው። ማሽ ንካ አሰርክ። እቺ አይንክ ራሱ ማለት ነው ዜና ትሰራለች። ከሷ ጋር ስትያዝ ስትሞጫሞጭ የነበርከው ማን አላርግተውልክ ነው? እናውራ ከተባለ ማለት ነው የቱ ዲን ነው የሚፈቅድልክ? አጅነቢ ሴት ጋር እንደዚህ መጎራረስ፣ እንደዚህ መተቃቀፍ ምናምን ማን ፈቀደልክ? እንደዛ ማለት ነው። የኛ ጠቂ የኛ ፈትዋ ተናጋሪ ማለት ነው። ማን አደረገልክ ማለት ነው? ሀላል ሚስት ናት እንዴ? ሚስትክ ናት እንዴ እንደዚህ የምትችለጠለጠው ማለት ነው። እዚህ ጋር ደግሞ ሾርባ ማለት ነው ለ6 ሰው ነው ዙብዲያ ውስጥ የተቀዳ ማለት ነው። እነዛ አይጦች ማለት ነው አብርሽና ዳኒ ጽጌ ያቺ ዱባ ሴትዮ ማለት ነው ወጣችሁ። አሁን ካሜራ ስጠፋ ሾርባቸውን ጠጡ፣ ምግባቸውን ብሉ። ምግብም ደግሞ ይሄ ሁሉ ትሪ ሙሉ ማለት ነው። አንቺ እንግዲህ ሩታ ጾመኛ ናት፣ ስጋ አትበላም። ለሰውዬ ብቻ ነው እንዴ የቀረበለት? ለከምራችሁ ነው እንዴ? ምን ነው ባትጃጃሉ? ምን ነው ኦዴስን ይሄን አል ባትሸውዱ ማለት ነው። እንዶ በጎቹ ሸውዱት እንጂ እኔንማ ልትሸውዱን አትችሉም ማለት ነው። ከዛም በኋላ እነዛ 4 ጽጌና አብረሽና ዱባ ሴትዮ አይጦቹ ማለት ነው ከካሜራ ጀርባ ተደብቆ ነው ያሉት። እናንተ ላይ እኮ ጌም እየተጫወቱ ነው። ውጡና ምግባቸውን ብሉት እስቲ። ካሜራ ስጠፋ ወጥተው ምግባቸውን ይበላሉ፣ ይስቃሉ። ኮሜንት ምንድን ነው የሚሉት በጎቹ ብሎ ተያይዞ ሩታና አብርሽ ወደ ቤት ይሄዳሉ ማለት ነው። እሷ በቃ ተበቀለች፣ እሱ እንደማቀጥበት ተማገጠች። እናንተ ፋራዎች ማለት ነው። አብርሽ ነው እንደ እሱ እኮ የሚያሰራት ነገር ነው የምትሰራ እሷ። እሱ ስሪ ያላት ነገር ነው የምትሰራ። ትናንትና እንደዛ ካሜራ ደቅኖ የመጣ ለምን ኮሜንት ላይ አልተሰደበችም? ከነ ቤተሰባ ለምን አልተሰደበችም? ጎበዝ ጎበዝ ለምን አላችሁት? ምናምን ቀንቶ እኮ ነው እሱ ስለሚያሰራት ማለት ነው። እዚህ ጋር ደግሞ ይሄ ኢሳቅን ያመጡት የሚገባችሁ ከሆነ ማለት ነው። አሁን ደግሞ እናንተ ጅሎች ማለት ነው የአብርሽና የሩታ በጎች ማለት ነው ካናዳውን በቃ እንዳትድ ይሄ ልጁ ከለከላት። ለእኔ ስትይ በቃ እኔ እዚህ ጋር ይደብረኛል፣ ብቻዬን አልሆንም፣
ብሎ ይሳቅ በቃ እንዳትጂ ምናምን ብሎ ይከለክላታል ማለት ነው። ያ ውሸት ለመሸፈን ነው። እናንተ ግን መች ነው የምትነቁት ማለት ነው? ይኸው ቀጠሮ ነገ ነው። ታዲያ የዛሬ ሳምንት ነው የሚሄደው አላለችም? ለምን አትሄድም ታዲያ? ሐሙስ ለምን አትሄድም ማለት ነው? እዚህ ጋር ማለት ነው በቃ ታሽቃብጣለች። እንደዚህ በቃ ራሷን ጥሩ ነገር ታደርጋለች። መጀመሪያ ጀግና ሴት፣ ራሷን የምታከብር ሴት፣ እምነቷ የምታከብር ሴት። በቃ ዛሬ ይሄ እስልምና ስታይ እስልምና የማትመስል አይደለችም። ክርስቲያን ስታይ ክርስቲያን የምትመስል አይደለም። ቤንጥ ስታይ ቤንጥ የምታስመስል አይደለም። በቃ እናንተ በክብራችሁ የምትነግዱ አይበቃም እንዴ? በክብራችሁ ዝቅ ከፍ ብላችሁ ማለት ነው የምትነግዱ አይበቃም እንዴ? በእምነትም መነገድ የጀመራችሁት እንዴ? አሁን ደግሞ እኔ እኮ የሚያናድዱኝ ወይኔ ኢጃብ ሲያምርባት፣ እስቲ ነገ ለብሳ ትምጣ። በቃ ሁሉ ጊዜ ኢጃብ ያምርብሻል ሊበሽ ብሏት እስቲ አልብሷታ። አሁን ደግሞ ማለት ነው ይሄ ነው የቀራ። እንግዲህ ኦዴስ እንግዲህ ጨለዋል እኮ በቃ በእኛ ብንሄደው መንገድ ሂጂልኝ ነው የሚሉ ማለት ነው። አያችሁ ትናንትና ማለት ነው ተፈተነ፣ ፈተናውን አለፈ። እንደዚህ አይነት ጓደኛ መኖሩ በጣም ደስ ብሎኛል ስትይ ማለት ነው ያ ቃል እኮ ካሜራ እንዳለ ተነጋግራችሁ፣ አንቺም ከካሜራ ጀርባ ነሽ፣ ዳኔም አለ፣ ሁላችሁም እዛ ስፍራ ላይ አላችሁት ማለት ነው። ዛሬ ከልጁ ጋር እንደዚህ ለመምጣት ፈልገሽ ነው እንጂ አስመስለሽ ለላይክ ለመልቀም ማለት ነው ልትመጪ ፈልገሽ ነው እንጂ ያ ቃል እኮ እዚህ ጋር ደግሞ ማለት ነው ልጅቷ ቪዲዮ እንኳን ሰርታ ጽጌ እስከ መጨረሻ እስከምትጨርስ ማለት ነው አንዴ ቁጭ ይላል፣ አንዱ ኮቱን አውልቆ ይወረውራል። ለምን ቀጥታ እሷ ለአልጋ ስትጠይቀው በሩን ከፍተው አልወጣም? ምን አስቀምጠው እሷ እስከምታስወራ ምናምን እስከምታስረዳ ምን አስጠበቀው ማለት ነው? እውነተኛ ታሪክ ቢሆን ኖሮ ማለት ነው። እሱ ግን ለቪዲዮ እንደሆነ ያውቃል። ትንሽ አወራ፣ ትንሽ ተሳደበ፣ እንዳትነኪ ምናምን አለ፣ አረካት አደረገ። ከዛም በኋላ እሷን ሰደባትና ወጥቶ ሄደ ማለት ነው። ይገባታል። አዎ አብርሽ የሚሰጥሽ ነገር ማለት ነው ጽጌ፣ አንቺ ወይዘሮ ጽጌ ማለት ነው የሚሰጥሽ አዲያ ሴት ልጅ ዝቅ የሚያደርገው ሴት ልጅ የሚያሳድበው ነው ማለት ነው። ሲጀመር ለምንድን ነው የተቀበልሽው ማለት ነው? እንኳንም አሳፈረሽ እሳቅ ማለት ነው። እንግዲህ ሁሉም ቦታ እንደዚህ በቃ ኢማን ቢኖርክ ማለት ነው ጽጌ ጋብቻ ሳይሆን ሩታ ጋር ስትመጣም እንዶ ትንሽ ኢማን ቢኖርክ ማለት ነው። ምን ነው እናንተ ሃይማኖት የላቸውም እንዴ? ይሄ ኢሳቅ የተባለ ጾመኛ ሆኖ እውነት ዲኑን የሚያውቅ ከሆነ እንዴት ውሸት ይሰራል? እንዴት ውሸት ቪዲዮ ሰርቶ ለህዝቡ ያቀርባል? እኔ እኮ አላህ ያየኛል፣ አላህ ይፈራኝ፣ አላህ ያየኛል፣ አላህ ፈራለሁ። እኔ እንደዚህ አይነት ውሸት ሰርቼ በዚህም ማለት ነው በዚህ በተከበረ ወር በረመዳን ወር ማለት ነው በረመዳን ወር ወንጀል ለሰው ልጅ አላህ ይቅር የሚልበት ወር ማለት ነው ውሸት ቪዲዮ ሰርቶ ለህዝብ ያቀርባል ማለት ነው። ይሄ ነው እንዴ ጠቅይ ማለት? ይሄ ነው እንዴ አላህን ይፈራ የሚባለው ማለት ነው? ውሸት እየሰራ ለህዝቡ እያቀረበ እውነት እያስመሰለ ማለት ነው። እዚህ ጋር ሩታና አብርሽ እንደተጣሉ እሱ ከእሷ ጋር እንደሆነ ማለት ነው። እዚህ ጋር ጾመኛ ሆኖ ማለት ነው ቀኑ ሙሉ ወይ እናንተ አትጾሙም ማለት ነው። በቃ ለምን ትሽለጠለጣለክ? ዲነኛ ከሆንክ ትንሽ ኢማን ልብ ውስጥ ካለ ማለት ነው ሁሉም ቦታ ላይ ጠቅይውን ማለት ነው። አንዳንድ ቦታ ብቻ አይደለም ጠቅይ መሆን የሚያስፈልግክ፣ ሁሉም ቦታ ስትሄድ ጠቅይውን ማለት ነው ለዲንክ ማለት ነው። ሽልጥልጥ አንተ ብሎ ደግሞ ይሄ ሀላል ነው ይሄ አራም ነው የምትለው ማለት ነው። ምኑን ታውቃለክ? ሲጀመር ምን ታውቃለክ ማለት ነው? መጀመሪያ እስቲ ራስክን አስከብር። እኔ እንደዚህ አይነት ውሸት ነገር አልሰራም። ይሄ ወር እኮ እየተከበረ ወር ነው። እኔ አላህን ፈራለሁ ብለክ ለራስክ እስቲ ተከራከር ማለት ነው። መጀመሪያ ውሸት ከምታወራ ዝሙት ስራ ሰርተ ለሚዲያ ከምታቀርብ ማለት ነው። አንተም እኮ ልጅ አለክ፣ ነገ ይሄ ቪዲዮ ይቀመጣል ማለት ነው። ምንድን ነው እንደዚህ ውሸት በዚህ ደረጃ? በቃ ካናዳም የለም ይሄም ፍቅረኛ አይደለም የሚያሰራቸው አብርሽ ነው፣ ተካፍሎለት ነው የሚሰራ። አታጨበጭቡ፣ በቃ ወደ ራሳችሁ ተመለሱ። የሌለ ወሬ አታውሩ ማለት ነው።